ቻይና አሜሪካን የጀመርሽውን ጦርነት ራስሽ ጨርሽው ብላታለች። ዛሬ የቻይናው የውጭ ጉዳይ ሚኒስቴር በኢራንና የአሜሪካ ጦርነት ጣልቃ እንደማይገቡ በገደምዳሜ ተናግረዋል። South Korea and the UK and the others ከአንድ ወር በኋላ ቻይና ቤጂንግ ጉብኝት ያደርጋሉ የተባሉት ዶናልድ ትራምፕ ምናልባትም ይህንን ጉብኝት ላያደርጉ ይችላሉ። ምክንያቱም ከቻይና ጋር በሆርሙዝ ወይንም በኢራን ጦርነት ቻይና እንድትሳተፍ ይፈልጋሉና። ዛሬ የቻይናው የውጭ ጉዳይ ሚኒስቴር ለጋዜጠኞች በሰጡት መልስ ከአንድም 3 ጊዜ በጋዜጠኞች ቻይና በአሜሪካ እና በኢራን መካከል በሚደረገው ጦርነት የዶናልድ ትራምፕን ጥሪ ማለትም የሆርሙዝን ሰርጥ ሰላም ለማድረግ በሚደረገው ጥሪ ቻይና ትሳተፋለች ወይ ለሚለው ጥያቄ 3 ጊዜ ከጋዜጠኞች ተጠይቀዋል። እሳቸው ግን በገደምዳሜ ነበር የመለሱት። ከጋዜጠኛው የተጠየቁት የመጀመሪያው ጥያቄ ዶናልድ ትራምፕ 7 ሀገሮችን ጃፓንን፣ ቻይናን፣ ፈረንሳይን፣ እንግሊዝንና የመሳሰሉ 7 ሀገሮችን ወደዚህ የሆርሙዝ ሰርጥ ወታደሮቻቸውን እንዲልኩ ጠይቀዋል። ቻይና በዚህ ጉዳይ ላይ ያላት መልስ ምንድን ነው ለሚለው ጥያቄ እንዲህ ነበር የመለሱት። on his social media. What is China's comment and እውነት ነው። በሆርሙዝ ሰርጥ አካባቢ የተፈጠረው ችግር የዓለም አቀፍ የንግድ ስርዓቱን እንደረበሸው እናውቃለን። ብዙ ችግሮችም እንደተፈጠሩና በአካባቢው ላይ ምንም ሰላም እንደሌለ እናውቃለን። ነገር ግን እኛ ማለት የምንፈልገው በሁለቱም አካላት በኩል ያለውን ጦር እንዲያቆሙና ወደ ሰላም ወይንም ወደ ንግግር እንዲመጡ እንፈልጋለን። እኛ በሁለቱም በኩል ሰላም እንዲመጣ ነው የምንፈልገው። ከዚህ የተለየ ሌላ ፍላጎት የለንም ነበር አጠር መጠን ያለች መልስ የተመለሰው። በመቀጠልም ሌላ ጋዜጠኛ ከአሜሪካ የተለየ ጥያቄ ቀርቦላቸዋል በእነዚህ የትብብር ማለትም በሰርጡ ላይ ስለሚካሄደው ትብብር ከአሜሪካ ጥያቄ ቀርቦላቸዋል ለሚለው የመለሱት መልሼልሃለሁ አሁን ነገርኩህ እኮ በማለት ነበር። አሁንም በመቀጠል የቢቢሲው ጋዜጠኛ ዶናልድ ትራምፕ ወደ ቤጂንግ የሚያደርጉትን ጉብኝት ቻይና በዚህ ኮሊዥን ወይንም በዚህ የጥሪ ላይ የማትሳተፍ ከሆነ ሊያስተላልፉት እንደሚችሉ እየተናገሩ ነው። በዚህ ላይ ምን አስተያየት አሉት? ሁለቱ ሀገሮች ቻይናና አሜሪካ በጉብኝቱ ጉዳይ ላይ እየተነጋገርን ነው። በዚህ ጉዳይ ላይ እየተነጋገርን እንደሆነ መናገር እፈልጋለሁ። ይሄው ነው። ከሌላ ጋዜጠኛ አሁንም ተመሳሳይ ጥያቄ ተጠይቀው ነበር። ዶናልድ ትራምፕ ቻይና የሆርሙዝን ሰርጥ ሰላም እንዲሆን አብራ ከኛ ጋር ትሰራለች ብለው ነበር። በዚህ ጉዳይ ላይ ምን አይነት አስተያየት አሉት? ይህንን ጉዳይ አሁን እኮ ቀድሜ መልሼልሃለሁ። ቻይና በዚህ ጉዳይ ላይ ያላት አቋም ግልጽ ነው። ሁለቱም አካላቶች ወደ ሰላም እንዲመጡና እንዲነጋገሩ እንፈልጋለን። ይህ የሆርሙዝ ሰርጥ ችግር ዓለም አቀፍ ንግዱን እንዳስተጓጎለው እናውቃለን። ስለዚህ ሁለቱም አካላቶች ወደ ንግግር እንዲመጡ የኛ ፍላጎት ነው በማለት የቻይናው የውጭ ጉዳይ ሚኒስቴር የቻይናን አቋም በገደምዳሚት ነበር መናገር የፈለጉት። እንግዲህ ቻይና አቋሟን ለስለስ አድርጋ በዚህ ጦርነት ላይ እንደማትሳተፍ ተናግራለች። እንደሚታወቀው ቻይና ከኢራን ጋር የጠበቀ ኢኮኖሚያዊና ፖለቲካዊ ግንኙነት እንዳላት ይታወቃል። ይህ በእንዲህ እንዳለ በሆርሙዝ ሰርጥ ላይ የቻይናና አንዳንድ የኢራን ወዳጆች እንደነ ህንድ ያሉ አገሮች መርከቦቻቸው በሰላም እያለፉ እንደሆነ ይታወቃል። በቅርቡ እንኳን ዶናልድ ትራምፕ ቻይና በዚህ በሆርሙዝ ሰርጥ ሰላም ማስከበር ጉዳይ ላይ ልትሳተፍ ይገባታል፣ ምክንያቱም 90% ነዳጁ የሚመጣው በዚህ በኩል ነው በማለት ስለ ቻይና ተናግረው ነበር። ነገር ግን የቻይና ሚዲያዎች
90% ኦይል ከሆርሙዝ ሰርጥ በኩል ሳይሆን 40% ነው በማለት ዶናልድ ትራምፕ የተናገሩት የተጋነነ ቁጥር እንደሆነ ለመናገር ፈልገዋል። ያም ሆነ ይህ ቻይና በሆርሙዝ ሰርጥ መረበሽ የኦይል ወይንም የነዳጅ ፍላጎቷ ተስተጓጉሏል አልተስተጓጎለም በሚለው ጉዳይ ብዙዎች ቻይና ማንም መርከቧን እንደማይነካባትና ኢራን እያሳለፈችላት እንደሆነ ይነገራል። ስለሆነም ቻይና በእንደነዚህ አይነት ብጥብጥ ወይንም በእንደነዚህ አይነት ጦርነት ራሷን የምትከትበት ምክንያት እንደሌለ እየተነገረ ነው። Get any request from US about this coalition? Did China get any request? 我跟他已经回答了。 I have already answered this question and I have no further. በእርግጥ ኢራን የሆርሙዝን ሰርጥ የዘጋችው ለአሜሪካና ለአሜሪካ አጋሮች እንጂ ለሁሉም እንዳልሆነ ደጋግማ በባለስልጣኖቿ በኩል ተናግራለች። ኢራን የሆርሙዝን ሰርጥ ሲኦል አድርገዋለሁ ያለችው ለአሜሪካ እና ለአሜሪካ ድጋፍ ለሚሰጡ ሀገሮች ማለትም ለዩናይትድ አረብ ኤሚሬትስ፣ ለኳታር፣ ለኦማን እና አብዛኛው የገልፍ ሀገሮች እንደሆነ ይታወቃል። ስለዚህ በእንደነዚህ አይነት የሆርሙዝ ሰርጥ መዘጋት ቻይናም ሆኑ ህንዶች ነዳጅ በመርከቦቻቸው በሰላም እያሳለፉ እንደሆነ ይታወቃል። ስለሆነም ቻይናም ሆነች ህንድ ወይንም ሌሎች አገሮች በዚህ ጉዳይ ላይ መሳተፍ አይፈልጉም። በሁለተኝነት ደረጃ ደግሞ አሜሪካ ይህንን ጦርነት የጀመረችው ራሷ እንደሆነች ይታወቃል። ራሷ ለጀመረችው ጦርነት ሌሎችን አገሮች በስተመጨረሻ ላይ ድረሱልኝ ማለት ብዙም የሚያስኬድ እንዳልሆነ ይታወቃል። ቻይናና ኢራን እንዲሁም ራሻ እነዚህ ሶስቱ አገሮች የአሜሪካ ቀንደኛ ጠላት እንደሆኑ ይታወቃል። አሜሪካኖች በእንደነዚህ አይነት ስህተት ውስጥ ሲገቡ ጸጥ ብለው እንደሚያዩዋቸውና በመውጫው ላይ እንርዳችሁ በማለት ሊተባበሯቸው እንደማይችል ግልጽና የታወቀ ነገር ነው። ለዚህም ነው ቻይና ለስለስ ባለ ዲፕሎማሲዋ ከአሜሪካ ጎን ነኝ ወይም አይደለሁም ማለት ሳትፈልግ፣ ነገር ግን ሁለቱም አካሎች ወደ ሰላም እንዲመጡ የሁላችንም ፍላጎት ነው በማለት ነገር ግን አሜሪካ ሆይ ካንቺ ጎን አይደለሁም የሚለውን ለስለስ ያለ የዲፕሎማሲ ቋንቋ ተጠቅማ ሁሉም አካሎች ወደ ሰላም እንዲመጡ ፍላጎታችን ነው በማለት በውጭ ጉዳይ ሚኒስቴሯ በኩል በዲፕሎማሲያዊ ቋንቋ ተናግራለች። Relevant information has been. አሁን ይህ የአሜሪካና የኢራን ጦርነት ከተጀመረ በኋላ ብዙ የአሜሪካ ወዳጅ ሀገሮች አይደለም እንደ ቻይናና ራሻ ያሉ ሀገሮች ቀርቶ የአሜሪካ የቅርብ ቀኝ እጆች የተባሉት አውሮፓውያኖች እንኳን ከአሜሪካ ጎን መሆን እንደማይፈልጉ የኖርዲክ ሀገሮች ስብሰባ እውን ምስክር ነው። እነዚህ የኖርዲክ እንደ ኖርዌይ፣ ዴንማርክ፣ አይስላንድ የመሳሰሉ ሀገሮች በስብሰባቸው እንደተናገሩት ከሆነ የቀደመው ስርዓት ፈርሷል፣ አሁን አዲስ ስርዓት እየተገነባ ነው። ለዚህም ዶናልድ ትራምፕ ዓለም አቀፍ ስርዓቱን አፍርሰውታል። ስለዚህ እኛ አዲስ ስርዓት መመስረት እንዳለብንና ራሳችንን ዲፌንድ ወይንም መከላከል መቻል አለብን። ይህንን ካላደረግን ግን ከዶናልድ ትራምፕ የሚመጣውን ተጽዕኖ መቋቋም አንችልም በማለት የዓለም ስርዓት እንደፈረሰና አዲስ የዓለም ስርዓት እየተገነባ መሆኑን የዴንማርኳ ፕሬዝዳንት ተናግረው ነበር። In this world where the old world order is gone and it will probably not come back, so we have to build something new, and it has to be a world order that is built on the values that we represent, the leaders standing in front of you. የቀደመው ስርዓት ፈርሷል፣ የቀደመው ስርዓት ይመጣል ብለን ተስፋ እናደርግም። ለዚህ ነው እኛ የኖርዲክ ሀገሮችና ካናዳን ጨምሮ አዲስ ስርዓት መገንባት አለብን። ከአሜሪካ የሚመጣው ተጽዕኖ ቀላል አይደለም። ይህ ኃይል ስርዓቶችን የቀደመውን ስርዓት እያፈረሰ ነው። ለዚህም ነው አንድ መሆን አለብን። በእሴቶቻችን በዲሞክራሲዎቻችን ላይ ጥያቄዎች እየመጡ ነው። ስለዚህ አንድ ሆነን አዲሱን ስርዓት ማዋለድ አለብን ሲሉ ነበር የዴንማርኳ ጠቅላይ ሚኒስትር የተናገሩት። States that you have to respect a people's right for self-determination.